ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የፋኖ መሪዎችን ገድሎ ለሚመጣ ወይም ጠቁሞ ላስመታ እስከ 3 ሚሊዮን ብር ለመስጠት መወሰኑ ተገለጸ። ከፋኖ ኃይሎች በመክዳት ከነጦር መሳሪያው ለሚሰጥ ደግሞ በተለያየ መልኩ ክፍያ ሊፈጸም እንደሚችል ተመልክቷል። በሌላ በደረሰን ዜና የአብይ አህመድ ጀነራሎች ጦርነቱን ትተው ስልክ እየደወሉ ፋኖ አመራሮችን እባካችሁ ወደ ሰላም ግቡ የሚል ልመና ላይ መሰማራታቸው ታውቋል። ከሰሞኑ እጅ ሰጥቶ ገባ የተባለው ኃይልም እንደተጠበቀው ለአገዛዙ ያስገኘው ለውጥ እንደሌለ እየተነገረ ነው። በበርካታ የአማራ ክልል አካባቢዎች ውጊያዎች ተጠናክረው ቀጥለዋል። በዚህ ዙሪያ ያዘጋጀነውንና ከፋኖ መንደር የተሰኘውን ፕሮግራማችንን ነው ይዘን የቀረብነው። የዘውትር ተሳታፊያችን መስመር ላይ ሆኖ መረጃዎችን ሊያካፍልን ተዘጋጅቷል። ወደሱ ነው በቀጥታ የማመራው። በዜናዎች እንጀምር። ባለፉት 2 ቀናት በአማራ ክልል ያሉ ወቅታዊ የህልውና የተጋድሎ እንቅስቃሴዎችን መረጃዎችን በማካፈል እንጀምራለን። መሳይ የፋኖ ኃይሎች በአማራ ክልል እያደረጉ ያሉት ጦርነት የመከላከያ ኃይሉ ብልጽግና አጠቃላይ የሰራዊቱ ጥምር ኃይል ግራ እስኪገባው ድረስ ነው ወታደራዊ ስልቶችን በመጠቀም በሄደበት ሁሉ መንገድ እየተመታ ከፍተኛ ጉዳት እየደረሰበት እንደሆነ እየተገለጸ ይገኛል። የፋኖ ኃይሎች የሉም በተባሉበት አካባቢ የመከላከያ ኃይሉ ከፍተኛ እንቅስቃሴ በሚያደርግባቸው አካባቢዎች ድንገት ደርሰው ጥቃት በመፈጸም ጉዳት እያደረሱበት ነው የሚገኙት። አሉ ተብለው በሚኬዱበት አካባቢ ደግሞ የፋኖ ኃይሎች ምንም ዳናቸውና ዱካቸው ሳይገኝ የቀረ የመከላከያ ኃይሉ ድንገት የሉም ተብሎ ወደ መከላከያ ካምፓቸው በሚመለሱበት ሰዓት የደፈጣ ውጊያ እና የቆረጣ ውጊያ በማድረግ ከፍተኛ ጉዳት እያደረሱበት ነው። እንግዲህ በሄደበት እና በዋለበት አውደ ውጊያ ሁሉ መሸነፍ፣ መበተን፣ መዝረክረክ የማይሰለቸው የአገዛዙ ጦር ያው እንደተለመደው በዚህ ሰሞን በአማራ ክልል በተለያዩ ውጊያ ቀጠናዎች በፋኖ ኃይሎች ከፍተኛ ሽንፈት እየደረሰበት እንደሚገኝ ተመላክቷል። አገዛዙ አሁን ጦርነቱ የሰለቸው ወይም ደግሞ ያቃተው ይመስላል። አሁን ገንዘብ በማተም ከፍተኛ የሆነ የገንዘብ ህትመት ውስጥ ነው የገባው። ወረቀት የሆነውን ብር በሚሊዮን የሚቆጠሩ ብሮችን ይዞ የፋኖ አመራሮችን ለማማለልና ለማታለል ከዚህ በተጨማሪም እነሱ ያሉበትን ለሚጠቁም፣ ለሚያስመታ፣ ለሚገድል ሚሊዮን ብሮችን መድቦ ለመንቀሳቀስ መዘጋጀቱን ሰምተናል። ከዚህ ባለፈም የአብይ አህመድ ጀነራሎች አሁን ወደ ጦር ሜዳም ሜርትተው አዲስ አበባ ቁጭ ብለው ሞባይላቸውን እያነሱ ባገኙት ስልክ ሁሉ የፋኖ አመራሮች ጋር እየደወሉ ይህን ያህል ብር እንሰጣቸዋለን፣ ይህን እናደርግላቸዋለን፣ አዲስ አበባ ይህን ያህል ህንፃ እንሰጣቸዋለን፣ ባህር ዳር ላይ እንዲናደርግላቸዋለን፣ የማይገቡት ቃል የለም። ምን ማለት ይቻላል? የአብይ አህመድ አገዛዝ በመጨረሻው ደረጃ ትንፋሹን እየሳበ ባለበት በዚህ ወቅት ላይ እንዲህ አይነቱን መንገድ ደግሞ ተከትሏል። ጦርነቱ አቅቶታል። በማታለልና በገንዘብ የፋኖን ትግል አዳክማለሁ ብሎ ተነስቷል። እንዲህ አይነቱ ነገር ወዴት እያመራ ሊሄድ እንደሚችል በግልጽ እየታወቀ ነው። ባንዳ የሆኑ ዝም ብሎ ተግበስብሰው የፋኖ ትግል ውስጥ እጃቸውን ያስገቡ በሙሉ አሁን የመጨረሻው ሰዓት የአንድነቱ ጉዳይ እውን መሆኑን ሲያውቁ እየወጡ ይገኛሉ። ስለዚህ የፋኖ ትግል አንደኛው ምዕራፍ አጠናቆ ሁለተኛውን ተሻግሮ ምናልባትም የመጨረሻውን የድል ደውል ከሚደውልበት ምዕራፍ ላይ ተጠጋ ይመስላልና አገዛዙ ገንዘብ ይዞ መጥቷል። ጥይቱን ትቶ ገንዘቡን ይዞ የመጣ መሆኑን የተረዳ ነው። ያውም የታተመ ወረቀት የሆነ ገንዘብ። ምን ማለት ይቻላል? መሳይ ገና ሲጀመር የዛሬ 3 ዓመት እኮ አብይ አለቃችን ወይ 15 ቀን ብቻ ይሰጠን እንጂ በውጊያ ብትንቱን አወጣዋለሁ ብሎ የዘመተው ብርሃኑ ጁላ፣ ከብርሃኑ ጁላ እስከ አበባው ታደሰ፣ ከብርሃኑ በቀለ እስከ መሐመድ ተሰማ፣ ሌሎችም ጀነራሎች ወደ አማራ ክልል ሲገቡ የአማራ ክልልን ህዝብና የፋኖ ኃይሎችን የልብ ጥንካሬ አልተመለከቱትም ነበር። እነሱ የመሰላቸው እጃቸው ላይ ይሄን ምንም የለምና ቁመ ጠብቀኝ ብረት ብቻ ነው ያላቸው። ምናልባትም በጣት የሚቆጠር ክላሽ ብቻ ነው በእጃቸው ተቆጣጥረው የሚገኙትና ሳይቃጠል በቅጠል ጉልበታቸው ሳይጠነክር 15 ቀን ይሰጠን እንጂ ሂደን ብትንትናቸው እናወጣዋለን ብለው በዛቱበት መሰረት 15 ቀን አይደለም በ15 ሳምንታትና በ15 ወራት እንኳን 10 እና 15 ጊዜ የተለየ ዘመቻ በማወጅ በአማራ ክልል አስቸኳይ ጊዜ አዋጅ በማወጅ እንደማይችሉት ሲያውቁ ፋኖ ፈርሷል፣ አመራሩን ፈርጥቷል፣ መለቃቀም ነው የቀረን፣
ብለው ነው ትልልቅ የመንግስት ባለስልጣናትን የኢትዮጵያ ህዝብ የዋሹት። 1 ኪሎ ሜትር እንኳን በእግራቸው መጓዝ የማይችሉ ምንም አይነት የወታደራዊ ቁመና የሌላቸው አመራሮች በከተሞች ላይ ተቀምጠው እየተናገሩ የሚገኙት ነገር እጅግ በጣም ያስገርማል። ግን ከዛ በፊት ደዋዮች አሁን ደግሞ ፋኖ ሲበረታ ያልተደሰቱ ድሮም ቢሆን ፋኖን ሲቀላቀሉ ተልዕኮ ተሰጧቸው በመከፋፈል ስራ ተጠምደው የከረሙ ነገር ግን ለማፈራረስ ሞክረው የልባቸው ያልደረሰላቸው የዘመናችን እያጎች እጅ ሰጡ ተብሎ የሚዲያ ግሪሳዎችን አሰማርቶ በፋኖ ኃይሎች ላይ ያመጣው ምንም አይነት ለውጥ የለም። እንዲያውም ይባስ ብሎ ተራርቀው የነበሩት ተቀራርበው መነጋገር የማይችሉት የፋኖ ኃይሎች እሱ በሄደ ማግስት በተለያየ አካባቢ ከሰሜን ሸዋ ወደ ወሎ በመሄድ ከወሎ ወደ ሰሜን ሸዋ በመሄድ ከጎጃም ወደ ጎንደር በመሄድ ከጎንደር ወደ ወሎ በመሄድ ወታደራዊ አመራሮች ብቻ ሳይሆን ሰራዊቱም በመገናኘትና በመነፋፈቅ አንድነታቸውን ያበሰሩበት ሂደት እንዳየን ለአማራ ሕዝብ ትልቅ ብስራት እንዳበሰሩት ታውቋል። ዛሬ እነዚህ ኃይሎች በየትኛውም አቅጣጫ ተንቀሳቅሰው ለአማራ ሕዝብ ደንታ የሌላቸው ምንም አይነት ግድ የሌላቸው ወታደራዊ አመራሮች ዛሬ አንዳንዶቹ በባህር ዳር በትልልቅ ሆቴሎች ተቀምጠው፣ አንዳንዶቹ በኮምቦልቻ ትልልቅ ሆቴሎች ተቀምጠው፣ አብዛኞቹ ደግሞ በአዲስ አበባ ከተማ ተቀምጠው ጀነራሎቹ ስልክ እየደወሉ በ15 ቀን በመሳሪያ እንመትነዋለን፣ ሱሪውን እናስፈተዋለን፣ ትጥቁንም እንቀመዋለን፣ ይዘንም ለጌታችን ለአብይ እናስረክባለን ብለው ዝተው የሄዱት ዛሬ ጎማቸው ተንፍሶ ስልክ እየደወሉ እባካችሁ የምትፈልጉትን እንሰጣችኋለን፣ ከርታችሁ ነው እንጂ እኛ ማናደርግላችሁ ነገር የለም። ስትፈልጉ ገንዘብ፣ ስትፈልጉ መሬት፣ ስትፈልጉ ስልጣን። የፋኖ ኃይሎች ግን ይህን አይደለም አጣው ወደ ጫካ የገቡት በዋነኝነት የአማራ ሕዝብ በሰላም መኖር አልቻለም፣ ተገደለ፣ ተሰቃየ፣ ራሱ በገነባት ዋና ከተማ እንዳይገባ ተከለከለ፣ ሕክምና ማዕከላት ወደሙ፣ ትምህርት ቤቶች ተዘጉ፣ የእናቶች መቀነት እየተፈታ በወታደር ተዘረፈ፣ አብያተ ክርስቲያናት ተቃጠሉ፣ መስጊዶች ተቃጠሉ፣ የእምነት አባቶች በጥፊ ተመቱ፣ በእርግጫ ተመቱ፣ በጅምላ ተገደሉ፣ ተቀበሩ። ይህንን መንግስት ማስቆም ባለመቻሉ አገርን ልኩን የሚያውቅ መሪ፣ የአገርን ክብር ልክ የሚያውቅ መሪ እስኪመጣ ድረስ ይህን ስርዓት እስከ መጨረሻው እንታገለዋለን ብለው ጫካ ገቡ። አላማቸውን ያልተረዳው የብልጽግና ጄኔራሎች ግን በሆቴሎች ቁጭ ብለው ምናልባትም በሞቅታ ሆነው ጅንም ውስኪም ኩርባይዘርም እየጠጡ ሞቅ ሲላቸው ስልክ እያፈላለጉ እየደወሉ ግቡልን እያሉ እየደመኑ ነው። እንግዲህ የመርህ ልዩነት ስላላቸው እነሱም አይገቡ፣ እነዚህኛዎችም ከመደወል ወደኋላ አይወዝኑም። መጨረሻ የቀራቸው ጥይት እሱ ብቻ ነው። ከእንግዲህ በኋላ በወታደር ኃይል እንደማያሸንፉት አውቀዋል። አሁን ደግሞ እየተከተሉት ያለው ነገር ምንድን ነው? የአማራ ክልል ህዝብ በተለይ አርሶ አደሩ በዚህ ጊዜ ልክ ሰኔ በረረች እንደሚባለው እርሻ ሲያርሱ ከፍተኛ የሆነ የጊዜ ጥረት እንዳለባቸው እና በእርሻቸው ላይ እንደሚታወቀው ሁሉ አሁን ደግሞ የአጨዳና ምርትን የመሰብሰብ ወቅት በመሆኑ የፋኖ ኃይሎች እኛ ውጊያ ቀጠና ላይ ሂደን ጥቃት በምንሰረዝርበት ጊዜ በማሳው ላይ ያለ ገበሬ እንዳይመታ ይሸሽልናል እና ይዘውት የነበሩትን ቦታዎች ይለቁልናል። ስለዚህ አስለቀቅን ብለን ለጌታችን ለአብይ እናቀርባለን በማለት በተለያየ አቅጣጫ ዘመቻ ጀምረዋል። የፋኖ ኃይሎች ግን ይሄንን ስቦ በማስገባት በተለይ በዋናነት በጣም የጠቀማቸው ስትራቴጂ በርካታ ኮሮችን ህዝቦችን አሰልፎ ወደ ገበሬ መንደር የፋኖ ኃይሎችን ለማጥቃት ሲሄድ የፋኖ ኃይሎች በጣም ስበው ወደ መግደያ መሬት ካስገቡት በኋላ ቆረጣና ከበባ በመፈጸም በከፍተኛ ደረጃ እያጠቁት እንደሚገኙና አሁን በፖለቲካ ዲስኩር በተለያየ ዜናዎች የፋኖ ኃይሎች አመራሮች ገብተዋል። ከእንግዲህ በኋላ በክልሉ ሰላም ነው፣ ምንም አይነት ሞትም ስደትም መገደልም መታሰርም አይኖርም ብሎ ሲደሰኩር የነበረው የአገዛዙ ጦር ዛሬ በተለያዩ አቅጣጫዎች ለማጥቃት እንቅስቃሴ ቢያደርግም እየተመታ እየተመለሰ እንደሆነ ነው መረጃዎች እያመላከቱ ያለው። መሳይ በአሁን ሰዓት አጠቃላይ የትግሉ ሁኔታ ያገዛዙ ቁመና የሚችለውን ሁሉ አደረገ። በ15 ቀን ብሎ ገባ፣ አልቻለም። 2 ዓመት ተኩል ቆየ። ድሮን ተጠቀመ፣ ቴክኖሎጂ ተጠቀመ። ዓለም ላይ ህዝብን እያስራበ በከፍተኛ መጠን ግዢ እየፈጸመ ያስገባቸው መሳሪያዎች ሁሉ ተጠቀመ። ሁሉም ነገር አልሆነም። አሁን ደግሞ በሌላ ስትራቴጂ እየመጣ ነው።
የታተመ እንደ ወረቀት የኢትዮጵያን ሕዝብ ከፍተኛ የኑሮ ሸክም ላይ የጣለውን ይህንን የብር ማተምን በሻንጣ በሳምሶናይት አጭቆ ወደ ፋኖች መንደር ለመግባት ፈልጓል። ነገር ግን ይሄ ትግል በቁስ የሚመነዘር በገንዘብ የሚለወጥ አይደለም። ሕይወት እየተከፈለበት ትልቁን መስዋዕትነት እየተሰጠ ያለበት ትግል መሆኑን የአብይ አህመድ ጀነራሎች ላፍታ እንኳን ሊያስቡት የሚችሉት አይደለም። ከየውስኪ ቤቱ ዱባይና አቡዳቢ መጠጥ ቤት ትዕዛዝ እየሰጡ ዳውን እያስጨረሱ ያሉት የአብይ አህመድ ጀነራሎች ብር ሁሉን ነገር የሚለውጥ መስሏቸው ይህንን ለማድረግ መዘጋጀታቸውን ነው ያየን ያለ ነው። ያስገቡት ያስገዱት ሁሉ ከቴሌቪዥን ግርግርና የተወሰኑ የብልጽግናው መንደር ካድሬዎችን ከማስቦረቅ ያለፈ አንዳችም ጥቅም ሳያገኝ በሁሉ ነገር ኪሳራ ሆኖባቸው እየተጠናቀቀ የሚገኝ ሁኔታ ውስጥ ያለ ነው።